አርሰናል በዋንጫ ግስጋሴው ወሳኝ የሆነውን ድል አስመዝግቧል። በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ጨዋታ በርንሌይን የገጠመው መድፈኞቹ 1-0 በሆነ ጠባብ ውጤት በማሸነፍ ነው 3 ነጥብ ማሳካት የቻሉት። ብቸኛዋን ግብም ካይ ሃቨርትዝ በመጀመሪያው አጋማሽ ላይ አስቆጥሯል። ድሉን ተከትሎ አርሰናል ነጥቡን ወደ 82 ማሳደግ የቻለ ሲሆን በደረጃ ሰንጠረዡ ሁለተኛ ደረጃ ላይ ከሚገኘው ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 5 ከፍ አድርጓል። ዛሬ ማንቸስተር ሲቲ ከበርንመዝ ጋር በሚያደርገው ጨዋታ ነጥብ የሚጥል ከሆነ መድፈኞቹ የዘንድሮውን የፕሪሚየር ሊግ ሻምፒዮን መሆናቸውን ያረጋግጣሉ። በሌላ በኩል የእንግሊዝ ፕሪሚየር ሊግ የአርሰናል ድል ብዙ ነገሮችን ያመላከተ ነው። በዝርዝር እናነሳቸዋለን። የአርሰናል መረጃ ተከታታዮች ሀሳብ አስተያየታችሁን በመስጠት መርሃ ግብሩን ኮፒ ሊንክ ሼር እያደረጋችሁ አብራችሁ እንድትቆዩ ነው የምንጠይቀው። የምሽቱ ድል ለአርሰናል እሳታማ ምሽት ነበር። የኤሚሬትስ እሳታማ ምሽት በድል ተጉዟል። በድል ተጋግሎ ነው የቀጠለው። በኤሚሬትስ ስታዲየም ሰማዩ በደመና ቢጋረድም በስታዲየሙ የታደሙት የመድፈኞቹ ደጋፊዎች ግን አንድ ትልቅ ባነር ከፍ አድርገው እሳቱን አንድደውት ነበር። ታሪክ ለመስራት 3 ጨዋታዎች ቀርተዋል። 2 የፕሪሚየር ሊግ ፍልሚያዎችና በቡዳፔስት ከፒኤስጂ ጋር የሚደረግ የሻምፒየንስ ሊግ የፋይናል ፍልሚያ። የ22 ዓመታት የዋንጫ ድርቅን ለመስበር የተቃረበው ሚኬል አርቴታ በዚህ ወሳኝ ጨዋታ ላይ የልቡን ትንቢት ተከትሎ እጅግ አስፈሪና ክንድ የሚያደማ የማጥቃት ስብስብ ይዞ ወደ ሜዳ ገብቷል። ሳካ፣ ኦዴጋርድ፣ ኢዜና ካይ ሃቨርትዝ በአንድ ላይ ሲሰለፉ የለንደኑ ምሽት ገና በጊዜ ይፋጅ ጀመር። ጨዋታው ከጅምሩ በአርሰናል ፍጹም የበላይነት ተቀጣጥሎ ነው ያየነው። ገና በባዶ እግራቸው ወደ ሻምፒዮንሺፕ መውረዳቸው የተረጋገጠው በርንሌዎች በሊጉ መሪዎች ላይ ተአምር ለመስራት ቢሞክሩም የመድፈኞቹን ማዕበል ግን ሊቋቋሙት የማይችሉት ነበር። ሊያንድሮ ትሮሳርድ የመታው አስገራሚ ኳስ የጎል አምዱን ሲመታው ቡካዮ ሳካ የበርንሌውን ተከላካይ ሉካስ ፔሬስን አውልቆ የጣለበት መሬት ለመሬት የላከው አስደናቂ ኳስ የጎሉን ፊት ለፊት አቋርጦ ሲወጣ የኤሚሬትስ ደጋፊዎች በቁጭት እጃቸውን ጭንቅላታቸው ላይ ያሳርፉ አይተናል። ነገር ግን ጨዋታው 37ኛው ደቂቃ ላይ ሲደርስ ስታዲየሙ በደስታ ማዕበል ተናወጠ። ከአርሰናል መለያ ምልክቶች አንዱ የሆነውን ያንን የሙት ኳስ ቡካዮ ሳካ በጠባብ ሲያሻማ ጀርመናዊ ኮከብ ካይ ሃቨርትዝ ከተከላካዮች መሃል ሾልኮ በመውጣት ኳሷን በግንባሩ ጨረፍ አድርጎ መረቡ ላይ በማሳረፍ አርሰናል 1-0 እንዲያሸንፍ አድርጎታል። ይህ ምሽት ለሃቨርትዝ በደስታ ብቻ የተሞላ አልነበረም። እጅግ አስገራሚ ድራማዎችንም አስተናግዷል። በሌስሊ ኡጉቹኩ ላይ በሰራው ከባድ ጥፋት መጀመሪያ ቢጫ ካርድ የተሰጠው ሲሆን የቪአር ዳኞች ጉዳዩን መርምረው ቀይ ካርድ ሊሰጡት ይችላሉ ተብሎ ሙሉ ስታዲየሙ ትንፋሹን ውጦ ሲጠብቅ ነበር። ውሳኔው ሳይቀየር በቢጫ ካርድ መታለፉ ለአርሰናሎች ትልቅ እፎይታን ሰጥቷል። በመሃል ሜዳ ላይ እንደ ከድንጋይ የተቀረጸ ግንብ ሆነው ያመሹትና የጨዋታው ኮከብ ተብሎ የተሰየመው እንግዲህ ዴክላን ራይስ ከሪካርዶ ካላፊዮሪ እና ከሁለቱ ሴንተር ባክ ዊሊያም ሳሊባ እና ገብርኤል ማጋሊሽ ጋር ያሳዩት ጥምረት የበርንሌይን የማጥቃት ሙከራዎች በሙሉ አምክኖ ያለምንም ኦን ታርጌት እንዲወጣ አድርጎታል። በአንጻሩ አርሰናል 16 ኳሶችን ወደ ሜዳ ሞክሮ 3ቱ ኢላማቸውን የጠበቁ ነበሩ። በአንጻሩ 4 የሞከርነው በርንሌይ ምንም አልተሳካም። ይህ ታላቅ ድል አርሰናልን 5 ነጥብ አርቆ የደረጃ ሰንጠረዡ አናት ላይ እንዲቀመጥ አድርጎታል። አሁን አይኖች ሁሉ ዛሬ ምሽት ወደ የሚካሄደው ጨዋታ ያመራሉ። ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ በጥሩ አቋም ላይ ከሚገኘው በርንመዝ ጋር ነው የሚጫወተው። ታዛቢዎች እንደሚሉት ፔፕ ጋርዲዮላ እና ስብስቡ ዛሬ ምሽት ነጥብ የሚጥሉ ከሆነ አርሰናል በይፋ የሊጉ ሻምፒዮን መሆኑን ያረጋግጣል። እንዲያውም ሲቲ ቢያሸንፍ እንኳን አርሰናል እሁድ ዕለት ከክሪስታል ፓላስ ጋር ከ22 ዓመታት በኋላ የናፈቀውን ዋንጫ ክሪስታል ፓላስን አሸንፈው ታሪክ እንደሚሰላ ሚኬል አርቴታና ልጆቹ ጠንቅቀው ያውቃሉ። መድፈኞቹ ወደ ታላቅ ክብር ለመድረስ አሁን የቀራቸው የአንድ ድል ርቀት ብቻ ነው። በአንጻሩ ማንቸስተር ሲቲ ዛሬ ምሽት አንዲ ኤሪያውላ ከቀድሞ የፔፕ ጋር የአርሰናሉ አሰልጣኝ ሚኬል አርቴታ ጓደኛ የሳን ሴባስቲያን አብሮ አደግ ጓደኛ ጋር አንዲ ኤሪያውላ ጋር የሚያደርገው ፍልሚያ ይጠብቃል። የአንዲ ኤሪያውላ ቡድን በአውሮፓ መድረክ ለመሳተፍ 1 ነጥብ ወይም ማሸነፍ ይጠበቅበታል። ይህንን አቋምና ጉልበተኛ 16 ጨዋታዎችን ሳይሸነፍ በአውሮፓ ታላላቅ 5 ሊጎች ብቸኛው ቡድን በመሆን የዘለቀውን በርንመዝን ነው እንግዲህ ማንቸስተር ሲቲ የሚገጥሙ። ይህ ሂደት ምንን ያስመለክተናል የሚለው እጅግ ተጠባቂ ነው። እንግዲህ የበርንመዝና የማንቸስተር ሲቲንም ጨዋታ ቀጥሎ እናስደምጣቸዋለን። የአርሰናል መረጃን ፔጅ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጋችሁ አብራችሁን ቆዩ። የፕሪሚየር ሊጉን ዋንጫ ዕጣ ፈንታ የሚወስን ጨዋታ በርንመዝ ከማንቸስተር ሲቲ። የእንግሊዝ ፕሪሚየር ሊግ የዋንጫ ማረፊያን የሚወስነው ፉክክር የመጨረሻ ምዕራፍ ላይ በደረሰበት በዚህ ወቅት ዛሬ ምሽት በቪታሊቲ ስታዲየም የሚደረገው የበርንመዝና የማንቸስተር ሲቲ ፍልሚያ የባለፉት ዓመታት የሊጉን የበላይነት የሚቀይር አጋጣሚ ሊሆን እንደሚችል ተገምቷል። ትናንትና ምሽት አርሰናል በርንሌይን ማሸነፉን ተከትሎ የፔፕ ጋርዲዮላ ማንቸስተር ሲቲ የዋንጫውን ተስፋውን እስከ መጨረሻው የጨዋታ ቀን ለማራዘም ዛሬ በደቡብ የባህር ዳርቻው ክለብ ላይ የግድ ድል ማስመዝገብ ይኖርበታል። በተቃራኒው ግን በዛሬው ጨዋታ ሲቲ ነጥብ የሚጥል ከሆነ የሰሜን ለንደኑ ክለብ አርሰናል የዘንድሮውን የፕሪሚየር ሊግ ዋንጫ በይፋ ያረጋግጣል። ማንቸስተር ሲቲ ባለፈው ቅዳሜ በኤፍኤ ካፕ የፍጻሜ ጨዋታ ቼልሲን በአንቷን ሴሜንዮ ብቸኛ ግብ በማሸነፍ ዋንጫውን ቢያነሳም አሁን ላይ ከሊጉ መሪ አርሰናል በ5 ነጥቦች
አንሶ በሁለተኛ ደረጃ ላይ መገኘቱ በትልቅ ስጋት ውስጥ ጥሎታል። ሲቲ ባለፉት 10 ተከታታይ ጨዋታዎች በሁሉም ውድድሮች ባያሸንፍም ተጋጣሚው በርንማውዝ በበኩሉ ዘንድሮ በሊጉ 16 ጨዋታዎች ረጅም ያለመሸነፍ ጉዞን በማስመዝገብ ጠንካራ ተፎካካሪ ሆኖ ቀርቧል። ይህም በአውሮፓ 5 ታላላቅ መድረኮች ትልቅ ሪከርድ ሆኖ የተመዘገበ ነው። በአንዲ ኤራኦላ የሚመሩት ቼሪዎቹ በአሁኑ ወቅት 55 ነጥብ ሰብስበው በስድስተኛ ደረጃ ላይ የሚገኙ ሲሆን ለአውሮፓ መድረክ ተሳትፎ ብርቱ ፉክክር እያደረጉ ይገኛሉ። ዘንድሮ በሜዳቸው የደረሰባቸው የሽንፈት ታሪክም እጅግ አነስተኛ መሆኑ ለውሃ ሰማያዊዎቹ ጨዋታውን ይበልጥ ከባድ ያደርግባቸዋል። ሁለቱ ክለቦች እርስ በርስ ባደረጓቸው ያለፉት 21 ጨዋታዎች ማንቸስተር ሲቲ 19ን በማሸነፍ ታሪክ የበላይነት አለው። ሆኖም በርንማውዞች ብቸኛ የ2-1 ድልን ያስመዘገበው ባለፈው የውድድር ዓመት በቪታሊቲ ስታዲየም መሆኑ ለዛሬው ፍልሚያ ለየት ያለ መነቃቃት ይፈጥርለታል ተብሎ ይጠበቃል። ምሽት 3:30 ላይ በሚጀምረው ጨዋታ ማንቸስተር ሲቲ ሙሉ ስብስቡን የሚጠቀም ሲሆን በኤፍኤ ዋንጫ የፍጻሜ ጨዋታ ላይ የተቀየረው ኦማር ማርሙሽ በራያን ቸርኪ ሊተካ እንደሚችል ይጠበቃል። በበርንማውዝ በኩል ደግሞ አማካዩ ራያን ክሪስቲ በቀይ ካርድ ቅጣት ምክንያት ከሜዳ የሚርቅ በመሆኑ ታይለር አዳምስ ወደ መጀመሪያው ተሰላፊነት ይመለሳል ተብሎም ይጠበቃል። እንግዲህ ይህ ጨዋታ አርሰናል ዋንጫ የሚያረጋግጥበት ወይም ማንቸስተር ሲቲ የዋንጫውን ጉዞ እስከ መጨረሻው ቀን ድረስ ይዞ የሚሄድበት፣ በሌላ በኩል ደግሞ ቼሪዎቹ በርንማውዞች የአውሮፓ መድረክ ተሳትፏቸውን ለማረጋገጥ የሚያደርጉት ትግል አካል ነው። ስለሆነ ምሽት 3:30 ላይ የሚታየው ፍልሚያ እጅግ ተጠባቂ ሆኖ ይቀጥላል። ውድ አዲስ የአርሰናል መረጃ ተከታታዮች ሀሳብ አስተያየታችሁን በመስጠት መርሃ ግብሩን ኮፒ ሊንክ ሼር አድርጉ። የአርሰናል መረጃ በሌሎች እግር ኳሳዊ መረጃዎችን ፕሮፋይል ነክ በሆኑ ጉዳዮችም ወደ እናንተ ይደርሳል። የአርሰናል ቤተሰብነታቸውን የሚያረጋግጥ መርሃ ግብሩን ላይክ፣ በፎሎ ሼር በማድረግ አረጋግጡልን። አብራችሁን ቆዩ።